አመስግኑ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድምፃችሁ ቀዘቀዘ፣ ከፍ አድርጉት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መጋቢ ሃይማኖት የማነ ብርሃን የገዳማት አስተዳዳሪዎች፣ የተከበራችሁ መምህራን ወንጌል፣ ሊቃውንተ ቤተ ክርስቲያን፣ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ አበው መነኮሳት፣ የተከበራችሁ የሰንበት ትምህርት ቤት ወጣቶች እንዲሁም ሕፃናት፣ የተከበራችሁ ከሩቅም ከቅርብም በእግዚአብሔር ፈቃድ በድንግል ማርያም አማላጅነት በቅዱሳችሁ እንደምን ሰነበታችሁ? እንኳን አደረሳችሁ። እስቲ አመስግኑ። ለበዓሉም ለአዲስ ዓመትም ለሁለቱም ታላቅ በዓል እንኳን አደረሳችሁ እላለሁ። እግዚአብሔር ፈቅዶና ወዶ እኛን በሰላም አሸጋግሮ በዚህ በአዲሱ ዓመት ላገናኘን ልዑል አምላካችን ክብር ምስጋና ይድረሰው። ለሞቱት ደግሞ ነፍስ ይማር፣ በአልጋ ላይ ለዋሉትም እግዚአብሔር ይማራቸው፣ በስደት በመከራ ያሉትንም እግዚአብሔር ያስባቸው። እናቶች፣ አባቶች፣ እህቶችና ወንድሞች ዛሬ እንደ እግዚአብሔር ፈቃድና ቸርነት ሁለት በዓል እናከብራለን ማለት ነው። ዋናው በዓል የሥላሴን አንድነት ሦስትነት ስም ጠርተን የአጋዕዝተ ዓለም ሥላሴን በዓል በአዲሱ ዓመት የመጀመሪያ ወር እናከብራለን። እንኳን ደስ አላችሁ። የሥላሴን በዓል ማክበር ነው። ሁለተኛው ደግሞ የእናታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ አያት የሆነችውን ቅድስት ሐና ልደቷን እናከብራለን። እንኳን ደስ አላችሁ። እግዚአብሔር የተመሰገነ ይሁን። ስለዚህ ሁለቱ በዓል በአንድ ላይ ተባብሮ በማዋሉ እግዚአብሔር የተመሰገነ ይሁን። ሌላው ደግሞ ለምርቃቱ ስላልመጣሁ በስራው ጊዜ ተገኝቼ ስለነበረ ይህም ሲሰራ ለምርቃቱ አልመጣሁምና እንግዲህ የዚህ ምርቃት ዕለት ደግሞ የአጋዕዝተ ዓለም ሥላሴ ቤተ ክርስቲያን መሰረት ይጣላል ተብሎ ነበር። ተጥሏል እንዴ? ገና ነው። በእርግጥ የነገሩኝ የዚህ ምርቃት ለምርቃቱ የመጡ ሊቃነ ጳጳሳት የሥላሴን ቤተ ክርስቲያን መሰረት ይቀመጣል፣ ስራው ይጀመራል ብለው ነበርና እኔ ለምርቃቱ ስላልመጣሁ ነው፣ ይቅርታ። እንግዲህ ሁለት ነገር እዚህ ቦታ ላይ ይቀረናል። አሁን በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ ሁሉ እዚህ ቦታ ላይ ሁለት ስራ ይቀረናል፣ እንደ እኔም አመለካከት ማለት ነው። አንደኛው ይህንን የመሰለ ካቴድራል ያማረና ጥንታዊ ታሪካዊ ቤተ ክርስቲያን ቤተልሔሙ አልተሰራም። ቤተልሔሙ መሰራት አለበት። ስለዚህ ዘመናዊና ከቤተ ክርስቲያኑ ጋር ሊሄድ የሚችል ቤተልሔም ቢሆን አንድ ሰው ቢሰራው መታችሁ ብትሰሩት
የሐናና የኢያቄም ቤተ ክርስቲያን ታችሁ ትልልቅ ካቴድራል የምትሰሩ ናችሁ። ደግሞም ካልሆነ በህብረት እንሰራዋለን ማለት ነው። እንሰራዋለን አንሰራው ቤተልሔም እኮ ጌታ የተወለደ እንድንችል ማን ይርዳን? ማን ይርዳን? አዎ። ሁለተኛ ነገር ደግሞ ሌላው ካቴድራል የሥላሴ ቤተ ክርስቲያን ነው። ሥላሴ የሁሉ ፈጣሪ ናቸው። ሥላሴ የሁሉ አስገኝ ናቸው። ከሥላሴያን ብዙ መስዋዕት ከፍለዋል። ብዙ ስራ ሰርተዋል። ወደዚህ የተቀየሩት ወይን አምባ ማርያም ትባላለች። እሷን ብዙ ችግር ከነበረ